ሰላም እንዴት ናችሁ? በዚህ ቪዲዮ ላይ የማሳያችሁ እንዴት ትክክለኛና አክቲቭ የሆነ የቲክቶክ አካውንት መክፈት እንደምንችል የማሳያችሁ ይሆናል። ይገባኛል ብዙዎቻችሁ አይከብድም ልትሉ ትችላላችሁ። ነገር ግን ትንሽ ስህተት ሰርታችሁ ቪው እንዳታገኙና አካውንታችሁ እንዳያድግ ታደርጋላችሁ። ምክንያቱም አንዳንድና ጥቃቅን ስህተቶችን ስለምትሳሳቱ ነው። እነሱን ስህተቶች በደንብ ማሳያችሁ ይሆናል። እናም በዚህ ቪዲዮ ላይ የማሳያችሁ እንዴት መክፈት እንደምንችልና ከከፈትን በኋላ የምናስተካክላቸው ሴቲንጎች ሁሉንም የማሳያችሁ ይሆናል። በተጨማሪም ፖስት ስናደርግ እንዴት ፖስት እንደምናደርግ የማሳያችሁ ይሆናል። ማንኛውም ጥያቄ ካላችሁ ኮሜንት ላይ ጻፉልኝ ወይም ደግሞ ቴሌግራም ላይ በዚህ ዩዘርኔም ብትጽፉልኝ የምመልስላችሁ ይሆናል። እናም ቪዲዮውን እንደምትወዱ ስለማልጠራጠር ላይክ በማድረግ ጀምሩ። ቪዲዮ ጠቃሚ ሆኖ ካገኛችሁ ደግሞ ሰብስክራይብ ታደርጋላችሁ። ቀጥታ ወደ ቪዲዮ እንሂድ። መጀመሪያ የምናደርገው ምንድነው? ሁለት አማራጭ አለን። አንደኛው የቲክቶክ አፑን አውርደን ሎጊን ስናደርግና ሁለተኛው ደግሞ አሁን ቲክቶክ ኖሮን ሁለተኛ አካውንት አክቲቭ የሆነ አካውንት ለመክፈት እሱን በመጀመሪያ ላሳያችሁ። ቲክቶክ ውስጥ እንገባለን። ስንገባ እንደዚህ ይመጣልናል። ሶስት ሰረዟን አንድ ጊዜ እናካለን። ከዛም ሴቲንግ ኤንድ ፕራይቬሲ የሚል እንገባለን። በነገራችን ላይ ብዙ ሰው ቲክቶክ ላይት ልጠቀመው ይላል። ቲክቶክ ላይት ሳይሆን ኖርማል ቲክቶክ ፕሌይ ስቶር የወረደውን አፕዴት የሆነውን መጠቀም ያለባችሁ። ከዛም ሴቲንግ ኤንድ ፕራይቬሲ የሚለውን ትነካላችሁ። ከዛም ምንድነው የምታደርጉት? እዚህ ጋር ስዊች አካውንት የሚላለ መጨረሻ ላይ ስዊች አካውንት የሚለውን ስትነኩት እዚህ ጋር ያላችሁን አካውንት ያመጣላችኋል። የኔ ብዙ ስለሆነ ነው። ከዛም የእናንተ ለምሳሌ አንድ አካውንት ብቻ ከነበራችሁ እዚህ ጋር አድ የሚል ይመጣል። እሱን አንድ ጊዜ አድ የሚለውን ትነኩታላችሁ። ከዛም ምንድነው እዚህ ጋር ከዚህ በፊት ያላችሁን አካውንት ሎጊን ማድረግ ነው የምትፈልጉት ብሎ ድጋሚ ይጠይቃችኋል። አድ አናዘር አካውንት ነው የምንለው። ከዛም በኋላ እዚህ ጋር ሁለት ምርጫ አለን። እንደምታዩት በኢትዮጵያ ነው የምንከፍተው። ኢንተርናሽናል አካውንት አይደለም እዚህ ላይ የምንከፍተው። ኢንተርናሽናል የምትፈልጉ ከሆነ መጀመሪያ አካባቢ የሰራሁት ቪዲዮ አለ። እሱን በደንብ አይታችሁ ትመለሳላችሁ። ይሄ ግን በኢትዮጵያ ነው የምንከፍተው። እዚህ ጋር ሳይን አፕ እና ሎጊን የሚል አለ። እዚህ ጋር ሎጊን የሚለውን ስነካው እንደዚህ አለ። አሁን እዚህ ጋር ሎጊን ነው። እዚህ ጋር ሳይን አፕ የሚለውን አንድ ጊዜ ስነካው ሎጊን በሚል ሰዓት ነው እዚህ ጋር ሬጂስተር ማድረግ ያለብን። ምክንያቱም ሎጊን ከሆነ ከዚህ በፊት አካውንት ኖሮ ነው ሎጊን የምናደርገው። ሳይን አፕ ደግሞ አዲስ ነው። ከዛም ሳይን አፕ ነው አሁን የምናደርገው። ኮንቲኒዩ ዊዝ ኢሜይል ነው የምንለው። በስልክ ቁጥር በጭራሽ እንዳትከፍቱ። በስልክ ከፈታችሁ ማለት በቃ አካውንታችሁ ብዙ ጊዜ ይጀዝባል። ስለዚህ ኢሜይል ነው የምትጠቀሙት። ከዛም እዚህ ጋር ኮንቲኒዩ ዊዝ ኢሜይል የሚለውን እናከዋለን። ከዛም እዚህ ጋር ኢሜይላችሁን አስገቡ ይላል። ኢሜይላችሁን ማወቅ አለባችሁ። የምታውቁትን ኢሜይል ነው። ፓስዋርዱን ማወቅ አለባችሁ። ፕላስ ደግሞ በቀላሉ የምታስታውሱትን ኢሜይል ታስገባላችሁ። እኔ ላስገባ። በዚህ መልኩ ኢሜይላችንን እናስገባለን። እዚህ ጋር የኔን አስገባና @gmail.com የሚለውን መንካታችሁን እንዳትረሱ። ከዛም ኮንቲኒዩ ነው የምንለው። ከዛም በኋላ እዚህ ጋር ምንድነው የኢሜይላችሁን ፓስዋርድ አስገቡ ይላል። ስትሮንግ ፓስዋርዱን ታስገባላችሁ። በዚህ መልኩ ስትሮንግ ፓስዋርድ ካስገባን በኋላ ኮንቲኒዩ እንለዋለን። ስትሮንግ ፓስዋርድ ኤግዛምፕል የምትፈልጉ ከሆነ ከታች የደረደርኳቸውን በዚህ አይነት መክፈት አለባችሁ። ስትሮንግ ፓስዋርድ ሲባል ከ8 ዲጂት በላይ መሆን አለበት። ነምበር መጠቀም አለባችሁ። መደበላለቅ አለበት። ሌተር መሆን አለበት። ካፒታል እና ስሞል ሌተር ድብልቅ እና ደግሞ ስፔሻል ካራክተር የሚባሉትን ማስገባት፣ ኩዌሽን ማርክ፣ ሃሽታግ፣ ስታር፣ የመሳሰሉትን መጠቀም ነው። ከዛም ኮንቲኒዩ እንለዋለን። ከዛም በኋላ እዚህ ጋር የተወለዳችሁበትን ጊዜ አስገቡ ይላል። እናንተ የፈለጋችሁትን የተወለዳችሁበትን ከ18 ዓመት በላይ እንዲሆን አድርጋችሁ አስገቡ። 2000 በለው የፈለጋችሁትን ታደርጉ። ብቻ ከ18 ዓመት በላይ ከሆነ ምንም ችግር የለውም። በዚህ መልኩ ከዛም ታስገቡና ኮንቲኒዩ እንለዋለን። ከዛም እዚህ ጋር ፐዝል ያመጣልናል። በዚህ መልኩ ቀስቷን ይዘን ወስደን እኩል በኩል ስናደርገው ለሴኩሪቲ ነው ይሄን የሚጠይቀው። ከዛም ኮንቲኒዩ ይላል። እዚህ ጋር ደግሞ ኒክኔም አስገቡ ይላል። የፈለጋችሁትን እኔ ዳዊት ልበለው። ዳዊት ብዬ ኮንቲኒዩ ስለው ቀጥታ አካውንታችን ተከፈተ ማለት ነው። ከዛም በኋላ እንደዚህ በቀላሉ አካውንታችን ተከፈተ። በዚህ መልኩ ይመጣል ማለት ነው። ከዛም ፕሮፋይላችን ውስጥ ገብተን የምናስተካክላቸውን ሴቲንጎች ላሳያችሁ። በመጀመሪያ ፕሮፋይላችንን የምናስተካክለው ኤዲት የሚለውን አንድ ጊዜ ነክተን ኤዲት እናደርጋለን። እዚህ ጋር ምን አለ? ስማችሁን ማስተካከል ከፈለጋችሁ እዚህ ጋር ስማችሁን አስተካክሉ። ግን ስማችሁን በሳምንት አንድ ጊዜ ብቻ ነው ማስተካከል የምትችሉ። ለምሳሌ ዛሬ ከቀየራችሁ መልሳችሁ መቀየር የምትችሉ ከሳምንት በኋላ ነው። እዚህ ጋር ማስተካከል ከፈለጋችሁ ታስተካክላላችሁ። ዩዘር ኔም ደግሞ ዩዘር ኔም ምንድነው? ሰርች ስትደረጉ የምትመጡት በዚህ ዩዘር ኔም ነው። ለምሳሌ ዳዊት ብላችሁ 7807 ብላችሁ ሰርች ብታደርጉ ይሄ አካውንት ነው የሚመጣላችሁ።
እናም ዩዘር ኔማችሁን ማስተካከል ከፈለጋችሁ እዚህ ጋር ታስተካክላላችሁ። ባዮ እዚህ ጋር አስገቡ። ባዮ ሲባል ፕሮፋይላችሁ ውስጥ ገብቶ ሰው የሚያዩና ፎሎ ማለት ትችላላችሁ። በዚህ መልኩ ጽፋችሁ ሴቭ ትሉታላችሁ። እዚህ ጋር ፎሎ ሚ የሚል ይመጣል። ሊንክ ማስቀመጥ ትችላላችሁ። ማንኛውም የእናንተ የምትፈልጉት ሊንክ ሰው እንዲያገኛችሁ የምትፈልጉት ሊንክ ካለ እዚህ ጋር ታስቀምጣላችሁ። እዚህ ጋር ደግሞ ቼንጅ ፎቶ ነው። ማንኛውንም ፕሮፋይል እናስገባ። ከዛም አፕሎድ ፎቶ የሚለውን አንድ ጊዜ እናከዋለን። ይህንን ፎቶ መርጬ ኔክስት እለዋለሁ። ከዛም ፕሮፋይላችን ይሆናል። ኔክስት አስተካክሉት ይላል። ማስተካከል ነው። ትንሽ አፕሎድ ያደርግና በዚህ መልኩ ፕሮፋይላችን ይሆናል ማለት ነው። ከዛም ከዚህ እንወጣለን። እዚህ ጋር የማንቸስተር ዩናይትድ ሎጎ ያለበትን ተጠቅመናል። ያው የአርሰናል ደጋፊዎች እንዳይደብራችሁ ሌላው መሰረታዊ ማስተካከል ያለብንን ነገር ላሳያችሁ። ከላይ 3 ሰረዟን አንድ ጊዜ እነካለን። ፕራይቬሲ ኤንድ ሴኩሪቲ እንገባለን። አካውንት የሚለው ውስጥ እንገባለን። ከዛም በኋላ አካውንት ኢንፎርሜሽን እዚህ ጋር ምንድነው እንደምታያሳያችሁ የሃዛርድ ምልክት አብርቷል። ይሄ ምንድነው? ኢሜይላችን ቬሪፋይ አልተደረገም ማለት ነው። ቬሪፋይ ማድረግ አለብን። ኢሜይላችንን ቬሪፋይ እንለዋለን። ከዛም እዚህ ጋር ኮንቲኒው ስንለው ወደ ኢሜይላችን ቬሪፊኬሽን ኮድ ይልካል። ኮንቲኒው እንበለው። ከዛም ኢሜይላችን ላይ ገብተን የተላከልንን ቬሪፊኬሽን ኮድ እናምጣና ቬሪፋይ እናድርግ አካውንታችንን። ከዛም ጂሜይል ውስጥ ገብተን ቲክቶክ የተላከውን ኮድ ይዘን እንወጣለን። እዚህ ጋር ይኸው 26 ብሎ የሚጀምረውን ኮፒ አድርገን እንወስደዋለን። እዚህ ጋር ምንድነው ይሄ ከ20 ደቂቃ በኋላ ነው ድጋሚ መጠቀም የምንችለው። ይሄንን ራሱኑ ወስደን እናስገባለን። ከ20 ደቂቃ በላይ እንዳትቆዩ። እዚህ ጋር ኮፒ ያደረግነውን ስናስገባ በዚህ መልኩ ሎድ ያደርግና ያያችሁት የቅድሟ ዋርኒንግ ምልክቷ ትጠፋና ቬሪፋይ ሆነ ማለት ነው አካውንታችን። ሌላው የምናስተካክለው ደግሞ ፕራይቬሲ ውስጥ ገብተን መሰረታዊ ነገሮችን እናስተካክላለን። ፕራይቬሲ እንከዋለን። ከዛም ፕራይቬት አካውንት የሚለውን በጭራሽ ኦን እንዳታደርጉ። ፕራይቬት ሆነ ማለት ለእናንተ ብቻ ነው አካውንቱ፣ ማንም ሰው ጋር አይደርስም። እዚህ ጋር መጀመሪያ ሰጀስት ዩር አካውንት ቱ አዘርስ የሚለውን አንድ ጊዜ እናከዋለን። እዚህ ጋር ኦን ሆኗል አይደል? ይሄ ምንድነው እያለ ያለው ቪዲዮ ፖስት ስናደርግ ኮንታክት እኛ ስልካችን ላላቸው ሰዎች እኛም ላለን ሰዎች ቪዲዮአችንን እነሱ ሰጀስት ላድርገው ነው የሚለው። ፕላስ ደግሞ እዚህ ጋር ፌስቡክ ፍሬንድ የሚለው ፌስቡክ ላይ የምናውቃቸውን ሰዎች ለእነሱም ላድረስ ነው የሚለው። እዚህ ጋር እኔ የምመክራችሁ ምንድነው አጥፉት። ምክንያቱም ለምታውቁት ሰው ቪዲዮአችሁ ባይደርስ ነው የሚሻለው። ለምታውቁት ሰው ደረሰ ማለት ሳይኮሎጂካሊ ምንድነው የምታውቁት ሰው ምንም አይነት ስራ ብትሰሩ ጥሩ ስራ የሰራችሁ አይመስላችሁም። እናንተን ማንቋሸሽ መስደብ ነው የሚያዘወትረው። ፕላስ ደግሞ እናንተን ማየትም አይፈልግም። ቪዲዮ እንደደረሰው 2-3 ሰከንድ አይቶ ብቻ ስክሮል አድርጎ ነው የሚወጣው። ያን ጊዜ ቪዲዮአችሁን ቲክቶክ ቫይራል እንዳይወጣ ያደርገዋል። ኮንታክት እና ፍሬንድ አጥፉ። እኔ ስጠቀም ይሄንን ነው የማደርገው። ፕላስ እዚህ ጋር እያንዳንዱን ነገር ማስተካከል አለብን። ለምሳሌ አሁን እዚህ ጋር ላይክድ ቪዲዮ የሚለው ኦንሊ ዩ ነው። ቪዲዮአችሁ ይሄንን አድርጋችሁ ፖስት ብታደርጉ በጭራሽ ቪዲዮአችሁ ቫይራል ሊወጣ አይችልም። ምክንያቱም ቪዲዮአችሁን እናንተ ብቻ ላይክ እናድርገው ነው የሚለው። እናንተ ብቻ አደረጋችሁት ማለት ሌላ ሰው ላይክ ቢያደርገው በቃ ምንም ጥቅም የለውም። ምናልባት 100 ሰው ምናምን ሊደርስ ይችላል። በምንም ታግሎ ግን ቪዲዮአችሁ እንደታሰረ ቁጠሩት። ይሄንን በደንብ አስተካክሉ። ይሄንን ኦንሊ ዩ የሚለው ላይ አድርጋችሁ ፖስት ብታደርጉ ምንም ዋጋ የለውም። ሌላው ደግሞ ብታስተካክሉ ታሪፍ ይሆናል ብዬ የማስበው ፎሎዊንግ ሊስት ነው። እናንተ ፎሎ ያደረጋችሁትን ሰው ባያየው ጥሩ ነው። እናንተ ብቻ ናችሁ ማየት ያለባችሁ። እናም መሰረታዊ የሆኑ ነገሮች እነዚህ ናቸው። ግራ ያጋባችሁ ነገር ካለ ጻፉልኝ፣ እኔ የምመልስላችሁ ይሆናል። ሌላው ደግሞ ማሳያችሁ ፖስት ስናደርግ እንዴት ፖስት እናድርግ የሚለውን ነው ማሳያችሁ። እንዴት ነው መሰላችሁ? የመጀመሪያ ቪዲዮአችሁን ፖስት ስታደርጉ እዚህ ጋር አፕሎድ ብላችሁ ፖስት ብታደርጉ ችግር የለውም። ከዛም በኋላ ግን በተመሳሳይ ኒች ላይ ቪዲዮ ፖስት ስታደርጉ ምን አይነት ሲስተም ትጠቀማላችሁ? 3 ሰረዟን ነክታችሁ ቲክቶክ ስቱዲዮ ውስጥ ትገባላችሁ። ከዛም በኋላ እዚህ ጋር ምን አለ? ትሬዲንግ ክሬተርስ የሚል አለ። ትሬዲንግ ፖስት ቪውድ ባይ ፎሎወርስ ምንድናቸው? እንደዚህ አንዳንዶች ነገሮች ትሬዲንግ የሆኑ ክሬተሮች እነዚህ ቲክቶከሮችን ነው የሚያመጣላችሁ። እዚህ ጋር ትሬዲንግ ፖስት ምን አይነት ቪዲዮ ነው ፖስት እየተደረገ ያለው እዚህ ጋር ያመጣላችኋል። ይሄ አሁን የውጭ የሚያመጣው ከዚህ በፊት አካውንት ስለሌለኝ ቪዲዮ ፖስት ስላላደረኩ ነው። ፖስት ስታደርጉ ለምሳሌ የእግር ኳስ ፖስት የምታደርጉ ከሆነ እዚህ ጋር ሰጀስት የሚያደርጋቸው እግር ኳሳዊ ቪዲዮዎችን ነው። ከዛም እነሱን ትጠቀማላችሁ። እዚህ ጋር ሲሚላር ፖስት ላይ ትገቡና ለሌላ ጊዜያችሁ እዚህ ጋር አሁን ኖት ሪኮመንደድ እስካሁን ድረስ ምንም አይነት ቪዲዮ ፖስት ስለሌለ ሪኮመንድ አላረግህም ነው። የሆነ ፖስት ብታደርጉ ለምሳሌ እንዳልኳችሁ የእግር ኳስ ከሆነ እዚህ ጋር የእግር ኳስ ይመጣል። እዚህ ጋር ከዚህ በፊት ፖስት ያደረኩን ነገር ስለሌለ በሌላ አካውንት ገብቼ ላሳያችሁ።
ይሄኛው አካውንት ከዚህ በፊት ፖስት የተደረገበት ስለሆነ እንደዚህ ሲሚላር ፖስት ላይ ሰጀስት አድርጎኛል። ምንድነው የምናደርገው? ጌት ሞር ኢንስፓይሬሽን የሚለውን አንድ ጊዜ እናካለን። ከዛም በኋላ እንደዚህ ብዙ እንትኖችን ያመጣል። ስታርት ክሬቲንግ የሚለውን አንድ ጊዜ እናካለን። ከዛም በኋላ እዚህ ጋር ይችን ፖስት ለማድረግ ያዘጋጀነውን ቪዲዮ እናስገባለን። ለምሳሌ እኔ ጋር ተቆራርጦ የተቀመጠ አለ። ይሄንን እናስገባለን። እዚህ ጋር ፖስት ልናደርግ ስንል መጻፍ ያለብንና ማስተካከል ያሉብን ነገሮች ላሳያችሁ። እዚህ ጋር ፖስት ስናደርግ ከቪዲዮ ጋር ሪሌት የሆኑ ነገሮችን ነው በሃሽታግ የምንጽፈው። ለምሳሌ አሁን ፈኒ ከሆነ ፈኒ ቪዲዮ ነው የምንለው። ቪዲዮስ እንደዚህ ነው እንጂ ለምሳሌ እግር ኳስ እያደረጋችሁ ፈኒ ቪዲዮ ብትሉ ምንም ዋጋ የለውም። ከቪዲዮአችሁ ጋር ሪሌት የሆኑ ነገሮችን ትጠቀማላችሁ። ሜንሽንም ስታደርጉ እዚህ ጋር ሜንሽን ማድረግ ትችላላችሁ። ሰውን እዚህ ጋር ሊንክ ማስቀመጥ ትችላላችሁ። ኤቭሪ ካን ቪው ዚስ ፖስት የሚለውን እዚህ ጋር ቪዲዮአችሁን ማን እንዲያዩ ነው የምትፈልጉት ነው የሚለው። እዚህ ጋር ኤቭሪዋን ነው ማድረግ ያለባችሁ። ሌላው ሞር ኦፕሽን ውስጥ ትገባላችሁ። እዚህ ጋር ያሉ ነገሮችን ላሳያችሁ። ኮመንት እንዲጻፍላችሁ የምትፈልጉ ከሆነ ኦን ታደርጋላችሁ። እና ደግሞ እዚህ ጋር መሰረታዊ ነገር ብዙ ሰውን ግራ የሚያጋባው ምንድነው ኤአይ ጀነሬትድ ኮንተንት የሚለው። አሁን ብዙ ሰው ዝም ብሎ ማንኛውንም ቪዲዮ እየሰራ ኤአይ ጀነሬትድ ኮንተንት የሚለውን ኦን ያደርጋል። ኦን ማድረግ የለባችሁም። ይሄንን ኦን የምታደርጉት ምንድነው በኤአይ ቪዲዮ የምትሰሩ ከሆነ ብቻ ነው ይሄን ኦን ማድረግ ያለባችሁ። አለበለዚያ በጭራሽ ኦን እንዳታደርጉት። እዚህ ጋር አለው ሃይ ኳሊቲ አፕሎድ የሚለውን እዚህ ጋር ኦን አድርጉት። ቪዲዮአችሁ ኳሊቲውን ሳይቀንስ እንዲ ፖስት ስትፈልጉ እንደዚህ ነው የምታደርጉት። ኦዲየንስ ኮንትሮል የሚለውን ይሄም ኦፍ ነው መሆን ያለበት። በቃ መሰረታዊ ነገሮች እንደዚህ ናቸው። ከዚህ በተጨማሪ ምንም አይነት ነገር አትጠቀሙ። ፎሎ የሚያደራርጉ ሰዎች ጋር እየሄዳችሁ አካውንታችሁን ለማሳደግ መስሏችሁ ፎሎ አትደራረጉ። አካውንት ያጀዝባል። እንደዛ አይነት ሲስተም የመጣ ፎሎወር አይጠቅማችሁም። ምንም ጥቅም የለውም። እግር ኳስን ማየት ፈልጉ የመጣ ተመልካች እናንተ ስለ ሃይማኖታዊ ቪዲዮ ፖስት ብታደርጉ አያየውም። አካውንታችሁ እንዲሞት ያደርጋል። ቪዲዮ ፖስት አድርጋችሁ ራሱ አካውንቱ ፕላትፎርሙ ተመልካቻችሁን ይመርጥላችኋል። ከእናንተ የሚጠበቀው ቪዲዮ ኮንሲስተንትሊ ፖስት ማድረግ ነው። በቀን 3-4 ቪዲዮዎችን አከታትላችሁ ፖስት ማድረግ ነው። ኳንቲቲ በጣም ማተር ያደርጋል። ቲክቶክ ፖስት ላይ በየቀኑ ቪዲዮ ብዛት ያላቸው ቪዲዮዎችን ፖስት አድርጉ። በቃ ይሄ ነው ለማሳደግ ማድረግ ያለባችሁ እንጂ ሰው ቤት እየገባችሁ አካውንታችሁን ለማሳደግ የምታደርጉት መንገድ ምንም ትክክል አይደለም። ፎሎ ለሚያደራርጉት ነው እንጂ ጥቅም የምትሰጡት ለእናንተ ምንም ጥቅም የለውም። በዚህ መልኩ ፖስት ማድረግ ትችላላችሁ። እንደምታዩት በቀላሉ የቲክቶክ አካውንታችንን ከፍተን ፖስት እስከማድረግ ድረስ ሄደናል። እናም እናንተ ይህንን ስቴፕ ተጠቅማችሁ ቪዲዮ ፖስት ማድረግ ትችላላችሁ። እና እንዳልኳችሁ ሌላ ተጨማሪ ነገር ምንም አያስፈልጋችሁም። የማይሆን ሰው እየሰማችሁ ስለ ቲክቶክ ያላችሁን እንትን አታዛቡ። መሰረታዊ ነገሮች እነዚህ ናቸው። ጥያቄ ምናምን ሲኖራችሁ ኮሜንት ላይ ጻፉ። በተጨማሪም ሰብስክራይብ ታደርጋላችሁ ብዬ ተስፋ አደርጋለሁ። ሰብስክራይብ ብታደርጉ ለኔ ያግዘኛል፣ ያበረታታኛል። እና በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ሁኑ።